ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዲስ ኢንፎርመር ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እነሆም። ጀነራል ታደሰ በቁም እስር ላይ ናቸው ተባለም። ሌተናል ጀነራል ታደሰ ወረደ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ ስራ ጫና ስለነበረባቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበርን የተነገረው። ነገር ግን ከረቡዕ በኋላ ጀምሮ በቁም እስር ላይ እንዳሉ ነው ቤተሰቦቻቸው እንደተሰማቸው ምንጮች የነገሩን። በዝርዝር እንመለከተዋለን። ህገወጡ የህወሓት ቡድን ሻዕቢያን ጨምሮ ከተለያዩ ህገወጥ ኃይሎች ጋር በመጣመር የትግራይን ህዝብ ለከፋ ጉዳት የሚዳርግ የጥፋት ተግባር ላይ በመሰማራት ጠላትነቱን በተጨባጭ ማረጋገጡን የትግራይ ክልል የቀድሞ ርዕሰ መስተዳድርና የአረና ሉዓላዊነትና ዴሞክራሲ ፓርቲ ስራ አስፈጻሚ ገለጹ። የትግራይ ክልል የቀድሞ ርዕሰ መስተዳድርና የአረና ሉዓላዊነትና ዴሞክራሲ ፓርቲ ስራ አስፈጻሚ አቶ ገብሩ አስራት በወቅታዊ ጉዳዮች ላይ መልእክት አስተላልፈዋል። በዝርዝር እንመለከተዋለን። በሌላ ዜና ህገወጥ የህወሓት ቡድን በትግራይ ክልል እየፈጸመ ያለው አስገዳጅ ወታደራዊ አፈሳና ምልመላ በህዝቡ ላይ ሰብአዊ ጉዳትና ጉስቁልና እያደረሰ መሆኑን የትግራይ ሰላምና ለውጥ ምክር ቤት አስታውቋል። ምክር ቤቱ በነገው ዕለት ከ12 ሰዓት ጀምሮ የሚያካሂደው የሰላማዊ ሰልፍ መኖሩንም ይፋ አድርጓል። ሌላኛው ዜናችን ነው። ይህ በእንዲህ እንዳለም ህገወጡ የህወሓት ቡድን በትግራይ ክልል እየፈጸመ የሚገኘውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ እንደሚደረግ መካሄዱን ተከትሎ የትግራይ ክልል መንግስት በይፋ መግለጫ በመስጠት ተቃውሞታል። ትሰሙታላችሁም። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው መረጃችንም እናልፋለን። ጀነራል ታደሰ በቁም እስር ላይ ናቸው ተባለም። ቆየት ብለው የወጡ መረጃዎች ደግሞ ጀነራሉ ወይ ተመተዋል ወይ ደግሞ ታስረዋል የሚሉ እንደሆኑ እየተነገረ ነው። ሌተናል ጀነራል ታደሰ ወረደ በስልጣን ላይ ሳሉም ሆነ እንደ ወታደራዊ ኃላፊ ብዙ ስራ ጫና ስለነበራቸው ከዚህ ቀደምም ብዙ ጊዜ ወጥተው ይንቀሳቀሱ እንዳልነበርን የተነገረው። ሆኖም ግን ከረቡዕ በኋላ ጀነራሉ በቁም እስር ላይ እንዳሉ ነው ቤተሰቦቻቸው እንደተሰማቸው የተናገሩት። ሚያዝያ 30 ከስልጣናቸው ተነስተው በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል እንደተተኩ ከተገለጸ በኋላ ወደ ፕሬዝዳንት ጽህፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋር ምንም አይነት ግንኙነት እንደሌላቸው ተነግረዋል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮአቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ በጸሐፍት በማንበብ እንደሚያሳልፉ አዲስ ኢንፎርመር ሚዲያ ምንጮች ተናግረዋል። በዚህ ቢሮአቸው አንዳንድ ጊዜ ደግሞ በፕላኔት ሆቴል ሰዎችን ያገኙ እንደነበር ተገልጿል። ሆኖም ይህ የሚሆነው በባለስልጣናት ፍቃድና በደህንነት ቁጥጥር ስር ነው የሚል ግምት እንዳላቸው ተናግረዋል። በትግራይ ክልል ያለው ውጥረት የሚያሳስባቸው ወገኖች ሌተናል ጀነራል ታደሰን ለማግኘት እንደሚፈልጉ የጠቆሙት ምንጮች በእርግጥም እሳቸውን ያገኙ አካላት እንደነበሩ ገልጸዋል። ከአሜሪካ አምባሳደር ማሲንጋ ጋርም ለመገናኘት እንደሚፈቀድላቸው ገምተው እንደነበር ገልጸው እንዳይገናኙ ስለፈለጉ ያስቆሙት ሊሆን ይችላልም የተባለው። ከረቡዕ ዕለት ከሰዓታት በኋላ ሌተናል ጀነራል ታደሰ ወረደ በራሳቸው የሚቆጣጠሩት ነገር እንደሌለ በመጥቀስ ወደፊት ምን ሊፈጠር እንደሚችል ቤተሰቦቻቸውን እጅግ እንዳሳሰበ ቢቢሲ ከነዚህ ምንጮች ተረድቷል። እስካሁን ድረስ ጠበቃቸውና ተሽከርካሪያቸው ቢኖሩም ቀስ በቀስ ጥበቃዎቻቸው እየቀነሱ እንደሆነ ጠቁመዋል። ተሽከርካሪዎችም ሊወሰዱ እንደሚችል ጭምጭምታዎች መሰማታቸውን ምንጮች አክለዋል። የረቡዕ ዕለቱ ትዕዛዝ በጣም የሚያስቆጣና የሚያበሳጭ ነበር። የመናገርና የመንቀሳቀስ መብታቸው እንደተገደበ ያሳያልም የተባለው ሌተናል ጀነራል ታደሰ ወረደ ከ2 ወራት በላይ ከቤታቸው ብዙም ባይወጡም የረቡዕ እርምጃ ግን አሳሳቢና በቁም እስር ላይ እንዳሉ በግልጽ የሚያሳይ መሆኑን እነዚህ ምንጮች ገልጸዋል። ከነበረው ጥበቃ በተጨማሪ ሌላ የተመደበ የጥበቃ ቡድን እንዳለ መነገሩን በተመለከተ መረጃ የጠቀሙት ምንጮች በትክክል ባያውቁም ጥርጣሬ እንዳላቸው ግን አልሸሸጉም። መንቀሳቀስ አትችልም የሚል ትዕዛዝ ተላልፎባቸው ከሆነ ምንም አይነት ሁኔታ ውስጥ እንደሚገኙ ለመገመት አዳጋች አይደለም ነው የተባለው። በቀጣይ መረጃችን ህገወጡ የህወሓት ቡድን ሻዕቢያን ጨምሮ ከተለያዩ ህገወጥ ኃይሎች ጋር በመጣመር የትግራይን ህዝብ ለከፋ ጉዳት የሚዳርግ የጥፋት ተግባር ላይ በመሰማራት ጠላትነቱን በተጨባጭ ማረጋገጡን የትግራይ ክልል የቀድሞ ርዕሰ መስተዳድርና የአረና ሉዓላዊነትና ዴሞክራሲ ፓርቲ ስራ አስፈጻሚ ገብሩ አስራት ገለጹ። የትግራይ ክልል የቀድሞ ርዕሰ መስተዳድርና የአረና ሉዓላዊነትና ዴሞክራሲ ፓርቲ ስራ አስፈጻሚ ገብሩ አስራት በቆይታቸው ህገወጥ የህወሓት ቡድን ፖለቲካዊና ወታደራዊ መሪዎች የፕሪቶሪያውን የሰላም ስምምነት ወደ ጎን በመተው በስምምነቱ መሰረት የተቋቋመውን ጊዜያዊ አስተዳደር እንዳይሰራ በማድረግና በማፍረስ የክልሉን ስልጣን በኃይል ተቆጣጥረው እንደሚገኙ ገልጸዋል። ህገወጡ የህወሓት ቡድን ለስልጣን ሲል ከትግራይ ህዝብ ታሪካዊ ጠላቶች ከሻዕቢያና ከሌሎች የውጭና የሀገር ውስጥ ቡድኖች ጋር በመተባበር ለሌላ ግጭት እየተዘጋጀ እንደሚገኝም ጠቁመዋል።
ሻዕቢያ ህገ ወጡን ህወሓትን ብቻ ሳይሆን የትግራይን ህዝብ ለማጥፋት ይጠራል ያሉት የፓርቲው ስራ አስፈጻሚ አቶ ገብሩ አስራት ለዚህ ደግሞ ቀደም ብሎ በክልሉ የፈጸመው ጭፍጨፋና ያስከተለው ውድመትን ማረጋገጫ ነው ብለዋል። የፕሪቶሪያው የሰላም ስምምነት ሻዕቢያ የትግራይን ህዝብ ለማጥፋት የነበረውን ህልም እንዳከሸፈበት ተናግረው ስምምነቱ ሲፈረምም ተሰናክለናል ሲል በአደባባይ መግለጹን አስታውሰዋል። ህገ ወጥ የህወሓት ቡድን አሁንም ትግራይን የግጭት ማዕከል ለማድረግ ከተለያዩ ህገ ወጥ ኃይሎች ጋር በመጣመር የትግራይን ህዝብ ለመጉዳት እየሰራ መሆኑን አስረድተዋል። ህገ መንግስታዊ ስርዓቱን ከውጭ ሀገራት ጋር ዲፕሎማሲያዊ ግንኙነት የመመስረት ስልጣን ለፌዴራል መንግስት ብቻ መሆኑን እንደሚደነግግ ያስታወሱት አቶ ገብሩ ህገወጥ የህወሓት ቡድን ከኤርትራ ከሱዳንና ከሌሎች ሀገራት ጋር እያደረገ ያለው ግንኙነት ህጋዊ መሰረትነትና አግባብነት እንደሌለው ገልጸዋል። ህገወጡ ቡድን ካለፈው ስህተቱ መማር ያልቻለና የማይማር መሆኑን ጠቁመው ቡድኑ ከኢትዮጵያ ህዝባዊ ጠላቶች ጋር ከሻዕቢያ ጋር በመተሳሰርና ጥምረት በመፍጠር እኩይ ድርጊቶች እየፈጸመ መሆኑን ገልጸዋል። በተግባር ፈትነው ለውድቀት የዳረጉት እነዚህ ኃይሎች ምንም አይነት የፖለቲካም ሆነ የርዕዮተ ዓለም ለውጥ ሳያደርጉ ባረጃ አስተሳሰባቸው መጓዛቸው ለትግራይ ህዝብ ምንም አይነት ፋይዳ ሊያገኝ እንደማይችል አስረድተዋል። ወጡ ቡድን ባወጣው አዋጅ ምክንያት የትግራይ ህዝብ በከባድ ቀውስና በደል ውስጥ እንደሚገኝና የትግራይ ወጣትም ሀገሩን ትቶ እየተሰደደ መሆኑን ተናግረዋል። ወጡ የህወሓት ቡድን ካለፈው የአፋኝነቱ የጭቆናና አምባገነንነት ተግባሩ ባደረሰው በደል ሳለ ያልተጸጸተ መሆኑን አመልክተው አሁን ደግሞ ዝርፊያንና ቅሚያን መሰረት ያደረገ አስተዳደር በመዘርጋት የክልሉን ህዝብ ለከፋ ችግር እየዳረገ መሆኑን አስረድተዋል። ህገወጥ የህወሓት ቡድን ወጣቶችን በማፈንና ታጣቂዎችን ወደ ሱዳን በመሸጥ ገቢ እየሰበሰበ እንደሚገኝ ገልጸው ይህን የቡድኑን ጥፋት ተልዕኮ መገለጫዎች በግልጽ የሚያሳይ መሆኑን አስረድተዋል። መላው የትግራይ ህዝብ እያደረገ ያለውን ሰላማዊ ትግል አጠናክሮ መቀጠል እንዳለበት ጠቅሰው ለትግራይ ችግር ዋና መፍትሄው ወደ ፕሪቶሪያው የሰላም ስምምነት መመለስ መሆኑንም ጠቅሰዋል። ነገር ግን ቡድኑ ብዙ መንገድ ተጠያቂ የሚያደርጉት በርካታ በደሎችን ማድረሱና በህገወጥ ተግባራት ላይም በመዘፈቁ ምክንያት ሰላምን ቀዳሚ ምርጫ ያደርጋል የሚል እምነት እንደሌላቸውን የተናገሩት ህገወጡ ቡድን በፈጸማቸው ተደጋጋሚ ድርጊቶች ምክንያት ለህግ ተጠያቂ የሚሆንበት እድል ሰፊ መሆኑንም ጠቁመዋል። በቀጣይ መረጃችን ህገወጥ የህወሓት ቡድን በትግራይ ክልል እየፈጸመ ያለውን አስገዳጅ ወታደራዊ አፈሳና ምልመላ በህዝብ ላይ ሰብአዊ ጉዳትና ጉስቁልና እያደረሰ መሆኑን የትግራይ የሰላምና ለውጥ ምክር ቤት አስታወቀ። ህገወጡ የህወሓት ቡድን በትግራይ ክልል ህዝብ ላይ የሚፈጽመውን አፈናና ጭቆና የሚያወግዝ ሰላማዊ ሰልፍ ዛሬ ቅዳሜ ሐምሌ 11 ቀን 2018 ዓ.ም ከማለዳው 12 ሰዓት ጀምሮ እየተካሄደ ይገኛል። የምክር ቤቱ ሚዲያና ህዝብ ግንኙነት አስተባባሪ አሰፋ ከበደ በሰጡት መግለጫ እንዳስታወቁት አፈሳ ይቁም፣ ሰላም ይስፈን በሚል መሪ ሀሳብ ሰላማዊ ሰልፉ በአዲስ አበባ መስቀል አደባባይ ይካሄዳል። ይህንን ሰልፍ የጠራው የትግራይ ሰላምና የለውጥ ምክር ቤት ሲሆን የሰልፉ አስተባባሪዎች ለዝግጅቱ ከሚመለከታቸው የመንግስት አካል ህጋዊ እውቅናና ፈቃድ ማግኘታቸውን የተገለጸው ሰላማዊ ሰልፉም በክልሉ በህገወጥ የህወሓት ቡድን የሚፈጸመውን እኩይ ተግባር ለማጋለጥ ያለመ መሆኑን ተናግረዋል። ህገወጥ የህወሓት ቡድን በትግራይ ክልል ወጣቶች ላይ የሚፈጸሙ አስገዳጅ ወታደራዊ ምልመላ ላይ እየደረሰ ያለውን ሰብአዊ ጉስቁልናና ስነ ልቦናዊ ጫና በጽኑ የሚቃወም መሆኑንም አንስተዋል። በክልሉ ያለ አግባብ ታስረው ለሚገኙ ንጹሐን ዜጎች በተለይም ለእናቶች ድምጽ በመሆን የሚደርስባቸውን ኢሰብአዊ ድርጊት ለዓለም አቀፉ ማህበረሰብ ማስገንዘብም የሰልፉ ዓላማ መሆኑን ጠቁመዋል። ህገወጥ የህወሓት ቡድን ወጣቶችን በግዳጅ ሊጀምረው ላቀደው ጦርነት በመመልመል ህዝብን ለዳግም እልቂት ለማጋለጥ እየተዘጋጀ መሆኑንም አስረድተዋል። በክልሉ ዘላቂ ሰላም እንዲሰፍን የፌዴራል መንግስት ህግ እንዲያስከብር እንደዚሁም ህገወጥ የህወሓት ቡድን የፕሪቶሪያን የሰላም ስምምነት በተሟላ ሁኔታ ተግባራዊ እንዲያደርግ መልእክት እንደሚተላለፍም ገልጸዋል። በዕለቱ በሚካሄደው ሰልፍ ላይ በአዲስ አበባና በአካባቢ የሚኖሩ የትግራይ ተወላጆች፣ ሁሉም ሰላም ወዳድ ኢትዮጵያውያን ዜጎች በነቂስ እንዲሳተፉ ጥሪ አቅርበዋል። በትግራይ ክልል የሚገኘው ህዝብም በዕለቱ ከቤቱ ባለመውጣት የተቃውሞ ተካፋይ እንዲሆንና ድጋፉን በተግባር እንዲገልጽ አስተባባሪዎቹ መልእክት አስተላልፈዋል። ከዚህ ጋር በተያያዘ የኢዜማ ፓርቲ ለነገው ሰልፍ ድጋፉን ገልጸዋል። ኢዜማ ለአባላቱና ለደጋፊዎቹ የነገውን ሰልፍ ተቀላቅለው ወደ መስቀል አደባባይ እንዲወጡና ህወሓትን እንዲያወግዙ ጥሪ አቅርበዋል። በ8 የፖለቲካ ፓርቲዎችና በ11 የሲቪክ ማህበራት የተመሰረተው የትግራይ ሰላምና ለውጥ ፈላጊዎች እንቅስቃሴ በአዲስ አበባ ከተማ ሰላማዊ ሰልፍ መጥራቱን ተከትሎ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይፋዊ ድጋፍ መግለጫ ሰጥቷል። ይህ ሰልፍ ህጋዊ አካልነቱን ባጣው ህወሓት አማካኝነት በትግራይ ህዝብ ላይ እየተፈጸመ ያለው አፈና፣ ስቃይና እንግልት እንዲቆም እንደዚሁም ቀጣይ የጦርነት ስጋቶች እንዲቀሩ ጫና ለመፍጠር ያለመ እንደሆነ ተነግሯል። ንቅናቄው ሰላማዊ ዓላማውን የሚደግፉና ኢትዮጵያን በሙሉ በሰልፉ ላይ ተገኝተው ድምጻቸውን እንዲያሰሙ ጥሪ ማቅረቡም ተመላክቷል። ኢዜማ በሰጠው በዚህ መግለጫ የትግራይን ህዝብ ከዳግም ጦርነት እልቂትና ዘላቂ ስቃይ ለመታደግ
የሚደረጉ ማናቸውንም ሰላማዊ እንቅስቃሴዎች እንደሚያበረታታና እንደሚደግፍ በድጋሚ አረጋግጧል። በመሆኑም የፓርቲው አባላት፣ ደጋፊዎችና መላው የከተማ ነዋሪዎች በሰልፉ ላይ በአካል በመገኘት እምቢ ለጦርነት የሚለውን የሰላም ጥሪ በጋራ እንዲያስተጋቡና ህዝባዊ ድጋፋቸውን እንዲያሳዩ ፓርቲው ጥሪውን አቅርበዋል። በሌላ ዜና ህወሓት በአዲስ አበባ የተጠራውን ሰልፍ ተቃወመ። ለአዘጋጆቹ ማስጠንቀቂያ ሰጥቷል። ተወላጆች በአዲስ አበባ ሰላማዊ ሰልፍ መጥራታቸውን ይታወቃል። የተጠራው ሰላማዊ ሰልፍ ተከትሎ ህወሓት ማስጠንቀቂያ ያዘለ መግለጫ በኮሚኒኬሽን ቢሮ በኩል አውጥቷል። የኢትዮጵያን መንግስት ጄኖሳይድ በመፈጸምና ለመፈጸም በመዘጋጀት የሚከሰው መግለጫው የስርዓቱ ተላላኪ ሲል የጠራቸው የትግራይ ተወላጆች የትግራይ ህዝብን ብሔራዊ ጥቅምና ፍትሐዊ ትግል ያነጣጠረ ሰልፍ ለማካሄድ ደረት የመቱ ነው ብሏል። አክሎም ይህ ሰልፍ የብልጽግና መንግስት ያቀደውን ጥቃት የሚደግፍ ነው በማለት ኮንኗል። እንደ ትግራይ ህዝብና መንግስት በዚህ በብሔራዊ ጥቅማችንና በፍትሐዊ ትግላችን ላይ በታለመው ሰልፍ አስተባባሪና ተሳታፊ የሆኑ አካላት ሁለት ጊዜ እንዲያስቡና እዚህ ነውረኛ ተግባር እንዲቆጠቡ እንጠይቃለን ሲል አስጠንቅቋል። ህወሓት የጠራውን ሰልፍ በብሔራዊ ጥቅማችን ላይ ያነጣጠረ ነው ቢልም የሰልፉ ዓላማ ግን ከዚህ ፍጹም የተለየ ነው የተባለው የቅዳሜው ትዕይንተ ህዝብ ዋና ዓላማው ህወሓት እያደረሰ ያለውን ህገወጥ ወታደራዊ አፈሳ እንዲያቆም ለመጠየቅ ነው። ውድ ተመልካቾቻችን ለዛሬ ያዘጋጅንላችሁ አበይት ዜናዎች እነዚህ ነበሩ። አዲስ ኢንፎርመር ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።